አንዳንድ ጊዜ ህይወት ላይ በጣም ከረፈደ የሚገባን ነገር ራሳችን ላይ እዝነት አለመኖሩ ነው። ራስ ላይ እዝነት አለመኖር ዋጋውን ወዲያው አንከፍልም። ከጊዜያቶች በኋላ راح ندفع الثمن በጣም ውድ የሆነ ዋጋ ነው የምንከፍለው። በምን ምክንያት? ለራሳችን ጓደኛ መሆን ባለመቻላችን። ብዙ ህመሞቻችን የሚድኑት ብዬ የማስበው ራሳችንን ካለንበት ሐዘን ካለንበትም ስብራት ሊያቅፈን ሊያበረታን ወይም ደግሞ ሊያወጣን የሚችለው ከአላህ Subhanahu Wa Ta'ala በታች ለራስ ጓደኛ ሆኖ መቆም ነው። ለራስሽ ጓደኛ የምትሆኚው ስኬት ላይ እስካለሽ እስከተሳካለሽ እስከተዋብሽ እስከማረብሽ ድረስ አይደለም። በእያንዳንዱ የህይወት መራህለ በእያንዳንዱ የህይወት ጉዞሽ ላይ ለራስሽ ጓደኛ ሆነሽ መቆም አለብሽ። ለምንድን ነው ለራስ ጓደኛ ሆነን የምንቆመው? ጓደኞቻችን ላይ በጣም እዝነት አለን። حتى ከስሜቶቻቸው ጀምሮ ለስሜቶቻቸው ተጠነቀቃላችሁ። ስልክ ሲደውሉ አቴንሽን ሰጣችሁ ሐሳባችሁን ሰብስባችሁ ታወራላችሁ። ጉዳይ ካለባችሁ ያ ጉዳያችሁ ያስጨንቃችኋል። ዱዓም ታረጉላችኋላችሁ፣ ታማከራላችሁ፣ ትጠይቃላችሁ። ሰው ጉዳያቸው እንደ ጉዳያችሁ ይሆናል። ክፉ ነገር እንዳይደርስባችሁ ትጠነቀቃላችሁ። መጥፎ ቃላትን አውጥታችሁ አትናገሯቸውም። ጥሩን ሁሉ ትመኛላችሁ። ጠባን መልካም ጓደኛ ስንሆን ማለት ነው። ምክንያቱም ጓደኝነት በእኛ በእስላም በጣም ውድ ነገር ነው። ነገ አላህ Subhanahu Wa Ta'ala በአርሹ ጥላ ስር የሚሰበስብብን አንዱ ነገር ለአላህ ብሎ በተዋደዱ ጓደኛ ማቾች በሐለ ሙሐባ ነው። አያችሁ ብዙ ህመሞችን እያየሁ ነው። ብዙ ሐሳቦችን፣ ብዙ መድከሞችን፣ ብዙ የልብ መሰበሮችን፣ ብዙ ተስፋ ማጣትን እያየሁ ነው። ከዛ ነገር እንዴት ነው የምንወጣው? እንዴት ነው ራሳችንን የምናክመው? ለራሳችን ጓደኛ ሆነን በመቆም ነው። ከምናምናችሁ ስትሳሳችም ልክ ስትሆኚ ራስሽ ላይ እዝነት ኖሮሽ ጓደኛ ሆነሽ ከቆምሽ ትሻገሪዋለሽ። ያለሽበትን መራህለ አትቆሚም። ባለሽበት ህይወት ወይም ባለሽበት ሐዘን ለራስ ጓደኛ ሲኖር መጀመሪያ ለራሳችሁ ጓደኛ ስትሆኑ ልትሰጡት የምትችሉት ነገር ለራሳችሁ ምን እንደሆነ ታውቃላችሁ? እዝነት። ራስ ላይ እዝነትን አለመነፈግ። ያ አላህ ራሴ ላይ እዝነትን የነፈኩባቸው አመታት ነበሩ። ዛሬ ምናልባት በአፊያዬ ላይ ዋጋ ከፍል ይሆናል። አላህ Subhanahu Wa Ta'ala ለታመሙ ሁሉ አፊያን ይመልስ ያ ረብል ዓለሚን። በጉልበቴ ላይ እዝነት አልነበረኝም። በገንዘቤ ላይ እዝነት አልነበረኝም። በድካሜ ላይ በስሜቴ ላይ በሰዎች ላይ ባለኝ እምነት እዝነት አልነበረኝም። ለራሴ ያገኛችሁትን ማመን ሊሆን ይችላል። በየትኛውም ስራ ላይ ጉልበታችሁን፣ ጤናችሁን፣ ምናችሁም ሳያሳሳችሁ የምትለፉ የምትደክሙ ልትሆኑ ትችላላችሁ። ስሜቶቻችሁን፣ ደግነቶቻችሁን ያለ ገደብ ታካፍሉ ይሆናል። ሐሳባችሁን፣ ራእያችሁን ላገኛችሁት ትነግሩ ይሆናል ወዳጅ ለመሰላችሁ ሁሉ። ይሄ የባዶነትን ስሜት አሸክመውብኝ ሄዱ ጊዜያቶች አሉ። እናንተም ጋር ይኖራሉ። ብዙ ጊዜያቶች ባክናል። ግን ራህት ፈተመን ዋጋ ከፍያለሁ፣ ዋጋ ከፍላለሁ። እናንተም ዋጋ ትከፍላላችሁ። ያ ዋጋ እናንተም በሐዘን ውስጥ ማስቀመጥ ሊሆን ይችላል። ተስፋ ማስቆረጥ ሊሆን ይችላል። ሰው እንደሌለ እንድትረዱ ሊሆን ይችላል። በዙሪያችሁ ያለን እንድትጠሉ ሊሆን ይችላል። ነገን አሻግራችሁ እንዳታዩ ሊያረጋችሁ ይችላል። ከዛ በፊት ግን ልክ ለጓደኞቻችን የምንጠነቀቀውን ያህል ለነሱ የምንሰጠውን ክብር ያህል ራሳችንን ማክበር አለብን። ከማይበጀን ከማይጠቅመን የኛ ቦታ ነው ብለን ከማናስበው ነገር ሞራላችንን ይነካል ብለን ካሰብነው ነገር ወደ ኋላ ማለት አለብን። ኖ ብለን መቅረት አለብን። ይሄ የኔ ቦታ አይደለም ብለን መጠየፍ አለብን። ያ ነው ለራስሽ ጓደኛ መሆን ማለት። ቅድሚያ ራስሽን ማቀፍ አለብሽ። ቅድሚያ ራስሽን ማባበል አለብሽ። ራስሽን ማከም አለብሽ። ማንም አሁን ይሄን የማየውን ሐዘን ሁላ የማየውን መድከም ሁላ ማንም መጥቶ አይጠግነውም ከአላህ Subhanahu Wa Ta'ala በታች የራስሽ ጥረት ነው። ራስሽን የምታቅፊበት ራስሽን የምትዳብሽበት መንገድ ሊኖር ይገባል። ራስ ላይ እዝነት ሊኖረን ይገባል። ወላሂ እኔ አሁን ለእናንተ እኔ እኮ እንደዚህ ነኝ ብዬ አልነግራችሁም። ግን አትፈአተ ምን ሐባይቢ ያለ አግባብ ጉልበቴን ያባከንኩበት፣ ጊዜን ያባከንኩበት፣ ገንዘቤን ያባከንኩበት፣ ሐሳቤን ያባከንኩበት ነገር ምናልባት
በጤናዬ ላይ እክል አምጥቶ ይሆናል። ዛሬ አረብ ቤትም ስትሰሩ ካቅማችሁ በላይ የሆነ ነገር ትሰሩ ይሆናል። ለራሳችሁ ግን እዝነት ካላችሁ ካቅማችሁ በላይ የሆነ ነገር አትሰሩ። ዛሬ በሰዎች ጉዳይም ላይ ሊሆን ይችላል፣ በራሳችሁም ጉዳይ ላይ ካቅማችሁ በላይ ትጨነቁ ይሆናል። ለራሳችሁ እዝነት ሲኖራችሁ ግን የማልችለውን ነገር አላህ አያሸክመኝም ብላችሁ እዝነቶቻችሁን ቀንሳችሁ ጉዳዮቻችሁን ለአላህ አስጠግታችሁ ለራሳችሁ እረፍትን ትሰጣላችሁ። ለራስ ጓደኛ መሆን ማለት እዝነት መሰማት ነው። በሁሉ ነገራችሁ ላይ እዝነት መሰማት ነው። ልክ እንዳልኳችሁ ክብርን ለሌሎች እንደምትሰጡት ለራሳችሁ ክብር የምትሰጡት፣ ለጓደኞቻችሁ ሐሳባችሁን ሰብስባችሁ እንደምታዳምጧቸው ሁሉ ለእናንተም ለራሳችሁ ራሳችሁን የምታዳምጡበት፣ አቴንሽናችሁን ሰብስባችሁ የጎደላችሁን፣ ያላችሁን፣ ያመማችሁን ነገሮቻችሁን ማዳን የምትችሉባቸውን ነገሮች ሁሉ ማየቻ ጊዜ እንደሚያስፈልጋችሁ ታውቃላችሁ። ለነሱ የምትለግሱትን ነገር ሁሉ ደግሞ ለራሳችሁ ማድረግ እንዳለባችሁ ይሰማችኋል። ለሌሎች ማሳረፍ፣ ለሌሎች ሐሳብን ማጋራት፣ ሌሎችን ለማኖር የምትሮጡትን ያህል ደግሞ ራሳችሁን እንዴት መጠበቅ እንዳለባችሁ ታዩ ይሆናል። ለጤናችሁ እንዴት መስራት እንዳለባችሁ ታውቃላችሁ። እንዴት ራሳችሁን መጠበቅ እንዳለባችሁ፣ ለእውቀታችሁ እንዴት መሮጥ እንዳለባችሁ፣ ለደስታችሁ እንዴት መልፋት እንዳለባችሁ፣ ራሳችሁን እንዴት ይሄንን የብቸኝነትም የሐዘንም የስብራትም የተስፋ ማጣትም ስሜት እንዴት ማከም እንዳለባችሁ ራሱ ዛሬ ቆም ብላችሁ የምታዩበት መልእክት አጋጣሚ ሊሆን ይችላል። ኢንሻአላህ ይሄ ቪዲዮ ሰው በራሱ ላይ እዝነት ሊኖረው ይገባል። አላህ Subhanahu Wa Ta'ala አዛኝ ጌታ ነው። በነገሮቻችን ላይ ሁሉ አላህ ተመልካች ነው። ጉዳዮቻችንን ሁሉ አላህ ይወጣልናል ወደ አላህ ካስጠጋናቸው። በእኛ ብልሃት፣ በእኛ እውቀት፣ በእኛ ፍጥነት፣ በእኛ ሙከራ፣ በእኛ ሁሉ እንዳልሆነ ደግሞ የሆነ ስናቅ ነገሮቻችንን ሁሉ ወደ አላህ እናስጠጋለን። ያለን ሙሉ ረፍት እያገኘን እንሄዳለን። ሙሉ ማንነታችን እየተመለሰ እናገኘዋለን። እንደዚህ መባዘን ውስጥ ሳንገባ እንቀራለን ማለት ነው። ጉዳያችንን ሁሉ ለአላህ አሳልፈን ስንት ይሄ ብክነቱ ይቀራል ማለት ነው። እንሰበሰባለን። ባለችን ነገር መብቃቃት ይመጣል። እረፍት ይሰማል። ሰው እኮ ሰው ነው። ከንቱነታችንን ታውቁታላችሁ። አብዛኞቻችን እኮ ተራ ሰዎች ነን። እንደው አላህ ሰትሮን ነው እንዴ ለካ ብለን አእምሯችን ያስባል። እንሰበሰባለን ወደ ራሳችን። ከማንም ምንም መጠበቅን እንተውና በቃ ጥሩ ሰዎች ብቻ ነው የምንሆነው እኛ። መልካም ሰዎች ብቻ ነው የምንሆነው እኛ። ያ ግን የሚጀምረው ራሳችን ላይ ነው። ገብታችኋል ሀባይቢ? ይሄን ልልበት የቻልኩት በጣም ብዙ ኮሜንቶችን ስላየው በህመም ውስጥ ያሉ ስሜቶች በትዳር ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ በህይወት ውጣ ውረድ ሊሆን ይችላል፣ በተለያዩ ነገራቶች። ህይወት ሁልጊዜም ልታስተምረን እኮ ትሞክራለች፣ ግን ሳናያት የምናልፈው ነገር አለ። የጓደኛንም ልኬት ታሳየንና ድጋሚ ሌላ ሪሌሽን ውስጥ እንገባለን። በትዳርም ውስጥ ያሉ ነገራቶችን መፍታት የሚያቀትብን ደረጃ ላይ ልንደርስ እንችላለን። ከቤተሰብም ጋር የሚመጡ ነገራቶች ሊኖሩ ይችላሉ። እነዛን ነገሮች እንዴት ማስተናገድ እንዳለብን ላንማር እንችላለን። አንዳንዴ ልናልፈው እንችላለን፣ ላናስተውለው እንችላለን። ግን እንደዚህ ሆነ ታይም ስናገኝ ቆም ብለን ማየት አለብን። ሀያታችንን መመርመር አለብን። አሁንማ የሶሻል ሚዲያ ቁርጥራጭ እውቀቶች፣ የተለያዩ መረጃዎች እኛ ውስጥ ይገቡና የሆነ ሞዴል የሌለው ራዕይ የሌለው ከመእመናን ሴትነታችን ውጭ የሆነ ሀያትን ኖርማል አድርገው እያመጡልን ነው። ያን ነገር እርስ በርስ በመመካከር ማረም አለብን። ዲነል ኢስላም ወደ አስቀመጠልን የሰላም ዳር አላዳሩ ሰላም የምንመለስበትን ሀያት ማግኘት አለብን። ክብራችንን፣ ሐቃችንን፣ መብታችንን፣ ውበታችንን፣ እኩልነታችንን፣ የሴትነትን ልቅና እያንዳንዱን ነገር በትዳርም የተበደልሽ፣ በጓደኝነትም የተበደልሽ፣ በቤተሰብም የተበደልሽ ሁሉ ነገር እንዴት ጠንካራ ብርቱ ተስፋ ያላት ሴት መሆን እንደምንችል ወደ ዲናችን መለስ ሰብሰብ ስንል ነው። ለራሳችን ጓደኛ መሆን ስንችል ነው መመካከር፣ መስማት፣ ማየት፣ ማወቅ የምንችለው። ለዛ ነው እንግዲህ አንዳንድ ይመጣላችኋል ብዬ የማስበው። እናንተ ደግሞ ይህ ነገር ለእህቶቻችሁ እንዲደርስ የራሳችሁን አስተዋጽኦ አድርጉ። ስትፈልጉ ላይክ፣ ስትፈልጉ ሼር አድርጉላቸው። ኢንሻአላህ ይሄ ቪዲዮ ለሆነ ሰው ሀያቱ ላይ እንኪሳር ያለበት ሰው ሰምቶ ይመለስ ይሆናል። ኢንሻአላህ በኢዝኒላህ ህይወት ዱንያ ብቻ እንዳልሆነች እንዲረዳም ስለምንፈልግ
ስለዚህ ዛሬ ምን አልኳችሁ? ለራሳችሁ እዝነት ይኖራችሁ፣ ራሳችሁን እቀፉት። በተለይ ጤናችሁን ሳታጡ ድካማችሁን ቀንሱ፣ መባዘናችሁን ቀንሱ። እረፍት ያስፈልጋችኋል። እረፍት የሰውነት እረፍትም የሐሳብ እረፍት ያስፈልጋል። በሁሉም ነገር ላይ እረፍት ያስፈልጋል። እኛ ደግሞ ያለ እረፍት ነው የምንሄደው፣ ግን የምንከፍለው ዋጋ እጅግ በጣም ውድ ነው። ያለ እረፍት መኖር ወላሂ በጣም ውድ ነው። ዛሬ ያለ እረፍት የኖርን ሰዎች፣ ያለ እረፍት የባከንን ሰዎች እንረፍ ስንል ማረፍ አልቻልንም። የምንከፍለው ዋጋ ውድ ነው ወሊላሂ አልሐምድ። ስለዚህ ዛሬ ነው ማረፍ። ነገ የልብ ድካም በሽተኛ፣ ነገ የኩላሊት ኢንፌክሽን በሽተኛ፣ ነገ የካንሰር ህመምተኛ ነገ ከመሆን በፊት ዛሬ ራሳችን ላይ እረፍት ያስፈልጋል። እረፍታችሁ እንዳትረሱ፣ እረፍታችሁ እንዳትረሱ። ለአላህ ብዬ ወዳችኋለሁ። ኢንሻአላህ ፊ አማኒላህ። በሌላ ቪዲዮ እንገናኛለን በኢዝኒላህ።